የእግዚአብሔር ቸርነቱ እጹብ ድንቅ ነው፣ አይመረመርም። የእግዚአብሔር ትዕግሥቱ እጅግ ጥልቅ ነው፣ አይደረስበትምም። ወደ አንድ ተነሳሂ ታሪክ እወስዳችኋለሁ። በእርጋታ ተከታተሉኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ተነሳሂው አባ እብሎይ። ከመዝገበ ቅዱሳን የተወሰደ። ይህ ታላቅ ጻድቅ አስቀድሞ ራሱን ለኃጢአት በማስገዛት ኖረ። ይኸውም 40 ዘመን ቀማኛ ዘራፊና ገዳይ ሆኖ ይኖር የነበረ ሲሆን በኋላ ግን በንስሐ ተመልሶ ገዳም ገብቶ ጽኑ ተጋድሎ አድርጎ ለትልቅ ክብር የበቃ አባት ነው። በቀድሞ ሕይወቱ የበግ አርቢ የነበረ ሲሆን ራሱን ለሰይጣን በማስገዛት ከኃጢአት ሥራ ምንም የቀረው የለም ነበር። ያመነዝራል፣ ይሰርቃል፣ ይቀማል፣ ይገድላል። እንዲህ ያሉ የሰይጣን ሥራዎችን ሁሉ እየሠራ 40 ዓመት ኖረ። በአንዲት ዕለትም ከበጎቹ ጋር በዱር ሳለ የመውለጃዋ ጊዜ የደረሰ ያረገዘች ሴትን ተመለከተ። ሰይጣንም በልቡ ክፉ ሐሳብን ጨመረበትና እንዲህ ብሎ አሰበ፣ የተረፈችኝ ኃጢአት አንዲት አለች። እርሷም ያረገዘችን ሴት ሆዷን ሰንጥቄ በእናቱ ሆድ ሕፃኑ የሚተኛበትን አይ ዘንድ ነው አለ። በዚያን ጊዜም ተሰውሮ በመሄድ ሴትዮዋን ያዛትና የራስ ፀጉሯን ይዞ ከምድር ላይ ጣላት። ሾተሉንም አንስቶ ሆዷን ሰነጠቀ። ሕፃኑንም በማኅፀኗ ውስጥ እንዴት ሆኖ እንደተኛ አየው። እርሷም በጻር ብዛት ክፉኛ ተጨንቃ አስቀድማ ሞተች። ሕፃኑ ግን በጻር እየተሰቃየ ሳይሞት ብዙ ጊዜ ቆይቶ ሞተ። በግ አርቢውም የሠራውን ይህን ታላቅ ኃጢአት ተመልክቶ ደነገጠ። እጅግም አዘነና መራራ ልቅሶን አለቀሰ። በጎቹ እንደተበተኑ ትቷቸው በእጁ የያዛትን መጠበቂያ በትሩን ብቻ ይዞ አስቄጥስ ገዳም እስከሚደርስ እያለቀሰ ተጓዘ። ወደ አረጋውያን መነኮሳት አልገባም። ይልቁንም 10 ምዕራፍ ያህል ርቆ ከበረሃ ውስጥ ገባ። ከዱር አራዊት ጋር በጫካ ያድራል እንጂ በቤት ውስጥም አያድርም ነበር። የሚመገበውም የእጽዋትን ፍሬ ብቻ ሆነ። በየዕለቱም እያለቀሰ አምላኩን መለመኑን አላቋረጠም። አቤቱ በደልሁ፣ ክፉ ሥራንም ሠራሁ፣ ይቅር በለኝ፣ እኔ ኃጢአተኛ የሆንሁ ክፉ ባሪያ ነኝ። አንተ ቸር አምላክ ይቅር ባይ አባት ነህና የማይበድል ባሪያ የማይምር ጌታ የለምና አቤቱ ይቅር በለኝ፣ አቤቱ ይቅር በለኝ፣ አቤቱ ይቅር በለኝ እያለ ዘወትር በእንባ ይጸልይ ነበር። በእንዲህ ዓይነት ተጋድሎ 40 ዓመት ኖረ። ከሌሊት ቁርና ከቀን ፀሐይ ሐሩር የተነሳ ሥጋው ደርቆ ጠቆረ። ከዚህም በኋላ ስለ ሴቲቱ ደም ጌታ ይቅር ብሎሃልና ጽና በርታ የሚለውን ድምፅ ሰማ። ይህም እንዳይታክትና ዳግመኛ በኃጢአት ውስጥ እንዳይወድቅ ነው። የታዘዘ መልአክም ከአባ እብሎይ 15 ምዕራፍ ያህል ርቀው ለሚገኙና በበረሃው ውስጥ 70 ዓመት ዘግተው ለሚኖሩ አንድ አረጋዊ አባት ተገልጦላቸው አንተ ካለህበት ቦታ ወደ ውጭ ሂድና አንድ ሽማግሌ ታገኛለህ። ኃጢአቱን ካመነልህ አጽናነው፣ ኃጢአትህ ሁሉ ስለ ሕፃኑም መገደል ተሰርዮልሃል በለው ብሎ አዘዛቸው። እዚህ ጋር ውድ ተከታታዮች ኃጢአትን ማመን ምን ያህል አስፈላጊ እንደሆነ መረዳት ይገባናል።
ያ አባትም ከበዓታቸው ወጥተው ሲሄዱ አባ አብሎይን እያለቀሱ አገኟቸው። ምን እንደሆኑም ሲጠይቋቸው አባ አብሎይ የሰሩትን ኃጢአት አንድ ባንድ ዘርዝረው ነገሯቸው። የተላኩት አረጋዊ አባትም ኃጢአትህ ሁሉ ተሰርዮልሃል፣ አባቴ ሆይ ደስ ይበልህ፣ ነገ የእግዚአብሔር መልአክ ወደ አንተ መጥቶ የክርስቶስን ሥጋና ደም ያቀብልሃል አሏቸው። እዚህ ላይ ውድ አድማጮች፣ ምንም ብንጸልይ፣ ምንም ብንሰግድ፣ ምንም መከራ ብንቀበል፣ ምንም የጽድቅ ሥራ ብንሠራ የክርስቶስ ቅዱስ ሥጋና ክቡር ደሙ ምን ያህል እንደሚያስፈልገን ልንረዳ ያስፈልጋል። በቀጣዩ ቀንም መልአኩ ለአባ አብሎይ በሰው አምሳል ተገልጦላቸው ካጽናናቸው በኋላ ሥጋ ወደሙን አቀብሏቸው ወደ ሰማይ አረገ። አባ አብሎይም ሥጋ ወደሙን ከተቀበሉ በኋላ ሰውነታቸው እንደ በረዶ የነጣ እንደ ፋናም የሚያበራ ሆኖ ታደሰላቸው። እዚህ ጋር በደንብ ማስተዋል ያለብን በንጽሕናና በጽድቅ በእውነትም ቅዱስ ሥጋና ክቡር ደሙን ለሚቀበል ሰው ምን ያህል ለሰውነታችን ለሕይወታችን ምን ያህል ዋጋና ክብር እንደሚያሰጠን እናስተውል። አባታችን አሁንም ቢሆን ጸሎታቸውን ባለማቋረጥ እኔ ኃጢአተኛ የሆኑ ክፉ ባሪያ ነኝ፣ አንተ ቸር አምላክ ይቅር ባይ አባት ነህና የማይበድል ባሪያ የማይምር ጌታ የለምና አቤቱ ይቅር በለኝ እያሉ እየጸለዩ ኖሩ። በቀጣዩም ቀን አረጋዊው ሽማግሌም አባት አባ አብሎይን ገዳማዊ ወንድሜ እብሎይ ሆይ ና በውሃ ታጠብ፣ ደስ ይበልህ፣ በዚህ ሰዓት ከተቀበልከው መከራ ታርፋለህና አሏቸው። ከዚህም በኋላ የታዘዘ መልአክ መጥቶ አባ አብሎይንና አረጋዊውን ሽማግሌ በድጋሜ ሥጋ ወደሙን አቀበላቸው። እዚህ ላይ ሥጋ ወደሙን አንድ ጊዜ ከተቀበሉ ይበቃኛል ለምትሉ ምዕመናን እንድትማሩበት ይገባል። ቅዱስ ሥጋውን ክቡር ደሙን አንዴ ብቻ ተቀብለን የሚበቃን እንዳይደለ በየጊዜው ራሳችንን በንስሐ እየታጠብን ልንቀበለው እንደሚገባ ያስተምረናል። አባ አብሎይም የካቲት 5 ቀን አረፉና መላእክት ነፍሳቸውን ተሸክመው እስከ አርያም በረሩ። ያ አረጋዊ ሽማግሌም የአባ አብሎይን ሥጋ ለመቅበር ሸምግለው ስለነበር በዚህም እያሰቡ እያለ 2 አንበሶች መጥተው ለአባ አብሎይ ሥጋ ሰግደው መቃብራቸውን ቆፍረው ሥጋቸውን እንደ ሰው ተሸክመው ወስደው ቀበሯቸው። አረጋዊውንም ሽማግሌ እጅ ነስተዋቸው እሳቸውን ባርከዋቸው በሰላም ሄዱ። ከእግዚአብሔር ጋር ስንፋቀር እንስሳት ለእኛ ይገዙልናል። ይህንን እናስተውል። ዛሬ ሰውም በየቦታው የሚጣላን ከእግዚአብሔር ጋር ስለተጣላን ነው። ያሰብነው የማይከናወነው ከእግዚአብሔር ጋር ስለተጣላን ነው። ሰላም የማንሆነው ከእግዚአብሔር ጋር ስለተጣላን ነው። ልጆቻችን የማይታዘዙን ከእግዚአብሔር ጋር ስለተጣላን መሆኑን ልናስተውል ይገባናል። እንቀጥል። አረጋዊ ሽማግሌ ከ3 ቀን በኋላ እንደሚያርፉ ከሰማይ ድምፅ መጣላቸው። እሳቸውን የሚቀብሩ 3 ሰዎች ተልከው እንደሚመጡም ተነገራቸው። እሳቸውም ለ3ቱ ሰዎች የአባ አብሎይን ታሪክ እንዲነግሯቸው፣ ታሪካቸው ተጽፎ ለትውልድ እንዲነገር፣ ከእግዚአብሔርም ምሕረት የተነሳ ተስፋ እንዳይቆርጡ በኃጢአት ለወደቁ ሁሉ አለኝታ ይሆኑ ዘንድ እንዲጽፉት አዘዟቸው። አረጋዊውም ሽማግሌ ባረፉ ጊዜ 2 አንበሶች ደግመው መጥተው ቆፍረው ቀበሯቸውና 3ቱን ሰዎች መርተው ገዳመ አስቄጥስ አደረሷቸው። በገዳሙም የበግ ጠባቂው የአባ አብሎይ ገድል ተጽፎ ሁል ጊዜ እሁድ እሁድ ያነቡት ነበር። እኛ ክርስቲያኖች ተስፋ እንዳንቆርጥ የተጻፈ ታሪክ። ውድ የዚህ ቻናል ተከታታዮች በኃጢአት የወደቅን ከሆን በንስሐ ታጥበን ቅዱስ ሥጋውን ክቡር ደሙን እንቀበል።
ወደ ቀደመ ተፈጥሯችን እግዚአብሔር ወዳከበረን ክብር እንመለስ። የቅዱሳኑ በረከት ይደርብን። የእግዚአብሔር ቸርነት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።